ኡስታዝ አቡበከር የጤንነት ሁኔታ እንዴት ነው ብለው ያለን ወዳጅነት ስለሚያውቁ ብዙዎች እንግዲህ ጽፈዋል ጠይቀዋል ደወል አድርጌ ያለው እንደው ምንነካብን በለው ኡስታዝ እንዴት ነህ ሰላም ነህ እንዴት ነህ አልহামዱሊላህ በጣም ደህና ነኝ በጣም ለውጥ አለኝ ኡስታዝ ምን አጋጥሞ ነው ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል በያስባለሁ ምን ተፈጥሮ ነው እንዴት ነው አሁንስ ያለው የጤንነት ሁኔታ ንገረን እስኪ ያው በአጋጣሚ ዛሬ ሳምንት ትንሽ ኩላሊት ጠጠር ገጠመኝና ኩላሊት ጠጠር ኦፕሬሽን አድርጌ ነበር በሌዘር በጨረር ያው በማግስቱ ወጥቼ ነበር ኢንፌክሽን ሆነብኝና ሰኞ ቀን ወደ ሆስፒታል ተመለስኩ ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር እኔ ደግሞ የአንቲባዮቲክ አለርጂ ነኝ አንቲባዮቲክ ሶስት ደግሞ የበለጠ ጉዳቱ ይጨምራልና ያን ትሪት ለማድረግ ትንሽ ሐኪሞቹም ተነሆኑና የቻሉትን ጥረት አደረጉ አልহামዱሊላህ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ነገር የተሻለ ሕክምና አግኝቼ በጥሩ ጤንነት ላይ ነው የምገኘው ያው እንዳልከው ሰው በጣም ተጨንቋል እኔም ያን ደረጃው እዚህ ሆስፒታልም ላይ ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት የሰው መጨናነቅ ስላየው ነው ትናንት ፔጅ መልእክት እንዲተላለፍ ያደረኩት አሁን ባለው ሁኔታ እንግዲህ ለሁሉም በጤንነቴ በተሻለ ደረጃና በጥሩ ሁኔታ ላይ ነኝ ያለሁት በተለይ ዛሬ በጣም ጥሩ ለውጥ አለኝ ነበርኩበት ካሳለፍኩት ሳምንት ውስጥ ዛሬ በጣም የተሻለው የጤንነት ሁኔታ ላይ ነው የምገኘው በመሃል ያው ኢንፌክሽን ስለነበር ሐኪሞቹም ደግሞ ኢንፌክሽኑ እንዳይባባስ ማለት ከመጣሁበት ሆስፒታል ከገባሁበት የኢንፌክሽኑ ቁጥር በተደጋጋሚ ጨምሮ ስለነበረ ያለ ማስተካከል በጣም የተለያየ ነገር እየሞከሩ አንቲባዮቲኩን በልዩ ሁኔታ ነው ለመስጠት ጉዳቱንም ለመቀነስና ኢንፌክሽን ለመጠበቅ ከሰው ንክኪም ከሰው ትንፋሽ መራቅ ስለነበረብኝ ነው አልহামዱሊላህ አላህ እንግዲህ የተሻለውን መርጦ ዛሬ በጥሩ ጤንነትና በመልካም ሁኔታ ላይ ይገኛለሁ የተጨነቁትንም ወዳጆች ስለኔ ያሳሰባቸው ኢትዮጵያውያኖች ሁሉንም ወንድሞቼን እንግዲህ አመሰግናለሁ ባደረጋችሁ ጸሎታችሁ ደርሶኛል መልካም ዱዓችሁ ለኔ ደርሷል አላህ ደግሞ ስነቱ ትልቅ የሆነ ጌታ ነው እንግዲህ አጥንካና አይባልም የመጣው ነገር ለማማሪያ የመጣው ነገር እንግዲህ ለብዙ ነገር መካሽ አላህ እንዲያደርግልን ነው የምንጠይቀው እንጂ በጣም ደህና ነኝ ሰይፍ ሸኩ በጣም ለውጣለኝ በጣም በጥሩ ሁኔታ የዛሬ በተለይ ድምጽን ስለሰማን በጣም ደስ ብሎናል እኛም አላህ ጨርሶ ይማርህ ዶክተሮቹ ግን ኡስታዝ የሰጡህ አጠቃላይ ስለ ጤንነት ያሉ ነገር በጣም ጥሩ ነው ኦልሞስት አሁን ትናንት በነበረው የምርመራ ውጤት የእንትኑ የኢንፌክሽኑ መጠን ከነበረበት ቀንሷል ጥሩ ሁኔታ ላይ ነው ያለው ብለዋል ዛሬ ደግሞ አሁን ከዚህ ሰዓት በኋላ ምርመራ አለ ያለበትን ስታተስ ለማወቅ ከዚያ በኋላ ይወስናሉ እንግዲህ ኦልሞስት አሁን እየወሰድኩ ስለሆነ መድኃኒቶቹን እንጂ በጥሩ ሁኔታ ላይ ነው የሚያወቅ ክሊኒካል ያለሁበት ሁኔታ የሰውነት ሁኔታ ውስጤ ጋር ያለው ነገር በጣም የተሻለ ነው በጣም ኢትዮጵያዊ ሆስፒታል በተለየ መልኩ በሚገርም ሁኔታ ዶክተሮቹም ከመጀመሪያው ሰርጀሪ ጀምሮ እስካሁን ድረስ በጣም በብዙ ርብርብ በጋራ በቲም ሆነው በልዩ ሁኔታ ተከታትለውኛል ያው እንቱ የአለርጂውን ጉዳይ በጣም ክሪቲካል ስለነበርና እሱን አቮይድ ለማድረግና ጉዳት ለመቀነስ በጥሩ ሁኔታ ነው ሕክምና ያገኘሁት በጥሩ ደረጃም ላይ ነው ያለሁት አልহামዱሊላህ በጣም ደህና ነኝ በጣም ጥሩ ነኝ ያለሁት አሁን እነሱም ያሉት ያን ነው ዛሬ እንግዲህ ደግሞ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ ከነገ በኋላ ያሉት ቀናቶች የበለጠ የተሻሉ እንደሚሆኑ አምናለሁ በአላህ ፍቃድ ምናልባት በእንዲህ አይነት አጋጣሚ ሰዎች ፍቅራቸውን ለማሳየት ለመጠየቅም ይመጣሉ ያ ደግሞ አሁን ባለበት ሁኔታ የማይታሰብ ነውና ምናልባት በቀጣይ ቀናት ወደ ቤት የምትገባ ከሆነ እዛው ቢሆን የተሻለ ነው የሚል ምክር አላቸው ወዳጆች በሱ ጉዳይ ላይ የምትለው ነገር ካለ ኦልሞስት እዚህ ማን ባለው ሁኔታ ከሰው ርቄ ነው የሚመጡት ሰዎች በዚህ መልኩ ተገድቧል የመጣም ሰው ማስክና በርቀት ካልሆነ በስተቀር ሰው ጋር ንክኪም ቅርበትም የለኝም በቀጣይ ቀናቶች እንዳልከው
መውጣቱም ካለ ያንን ነገር ሙሉ ለሙሉ እንዲስተካከልና መፍትሄ እንዲያገኝ ያንኑ መከተል ስለሚፈልግ ሰዎች ከፍቅርም በላይ የሆነ መልእክት ገልጸውልኛል። ዱዓቸው ደርሶኛል። ባሉበት ነው የሚያደርጉት ዱዓ የበለጠም ሆኖ ውጤት ስላለው ለውዴታቸው አላህ እንግዲህ ውዴታቸውና የበለጠውን ውዴታ እንዲሰጥልኝ ለክብራቸውን በተመሳሳይ መልካም ዱዓቸውን ጊዜ እንዲያስታውሱኝ ኢንሻአላህ ጥሩና የተሻለ ነገር እንደሚኖርም አምናለሁ። ኢንሻአላህ ያው እንግዲህ አላህ ጨርሶ ይማርህና ቤት መተን ደግሞ እንጠይቃለን። ኢንሻአላህ ሰፊ እናመሰግናለን። ረጅም ዕድሜ ከጤንነት ጋር እንመኝላለን። ኡስታዝ አቡበከር ለሁላችንም ወንድም ያመሰግናለሁ። ሰፊ አሜን አሜን። ባሽ እንኳን ደህና ሁኑ። በጣም እንግዲህ ኡስታዝ አቡበከር በብዙዎች ጥያቄ ነው። ኧረ እንደ የጤንነት ሁኔታ አላችሁ? ያው ድምፁን አሰምተናችኋል። በጣም ብዙ ሰው ነው ተጨንቆ ሲጠይቅ የነበረው። እንግዲህ ጨርሶ ደግሞ እንዲምረው መልካም የሃይማኖት አባት ከሚባሉት መሀል አሁን ኡስታዝ አቡበከር በጣም ደግሞ የተቀራረበ ነው። አንድ ሁለት ቃለ መጠይቆችን ሰይፉ በኢቢኤስ ላይ ለማድረግ አግኝቼዋለሁ ከአሁን በፊት። ከዛ ደግሞ በመቄዶንያ አይገቢ ማሰባሰቢያ በመቄዶንያ ዝግጅት ላይ ሌሊት ኃይል፣ ቀን ኃይል፣ ጠዋት ኃይል በማንኛውም ሰዓት በተፈለገበት ምክንያቱም አብረን ነበር የጎበኘነው መቄዶንያን። በመቄዶንያ ከ2500 በላይ እስልምና እምነት ተከታዮች አሉ የሚታገዙና ከነሱ ጋር አብሮ ሰግዶ እንደውም መስጊድ ስለማሰራት ሁሉ አውርተን ነበር በጊዜው ማለት ነው። እና በጣም በሚገርም ሁኔታ ያኔም አብረን ስንጎበኝ አይቻለሁ የህዝቡን ፍቅር ከሁሉም እምነት ላይ ያሉ ሰዎች በጋራ ተስማምተው የሚወዱት አይነት ሰው ነው በሚገባ። ለዚህ ነው አሁን ድንጋጤው የሁሉም በጣም ብዙ ሰው ደንግጦ ማህበራዊ ትስስር ገጾች ላይም ጨርሶ ይማርልን ሲሉ ነበር። በዚሁ አጋጣሚ ደግሞ በጣም እንግዲህ ከፈጣሪ በታች ጥሩ የሕክምና እርዳታ ማግኘት የሚችሉ ባለሙያዎች ስላሉንም አይደለ እነሱንም ማመስገን ይገባል።